ሰብስክራይብ አድርጋችሁት ዩቲዩብ ላይ እንዲሁም ደግሞ ቲክቶክ ላይ ፎሎ አድርጋችሁት በእያንዳንዱ በሚያገኘው ሰብስክራይብ የኢትዮጵያ አንዳንድ ብር ቃል ስለገባ በብዛቱ ልክ ገቢ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ክቡራትና ክቡራን የአህመድ ቲቪ ተከታታዮች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ይብዛ። ዛሬ እንዳጋጣሚ በመንገድ ላይ ጎራ ብዬ የመጣሁት በደዋጨፋ ወረዳ በወለዲ ቀበሌ በከይርያ በጎ አድራጎት ማህበር እገኛለሁ እና ቤተሰቦቼ ይሄ በጎ አድራጎት ማህበር በሁሉ ነገር እውቅና ያለው እስከ ወረዳ እስከ ዞን ድረስ እውቅና ያለው ማህበር ነው። ይሄንን ማህበር ባለፈው ከ10 አይታሞች በላይ ሲደገፉ ከ10 አይታሞች በላይ አልባሳት ሙሉ አልባሳት የለበሱበት ዛሬ ደግሞ እንዳጋጣሚ ዛሬ ጎራ ባልኩበት ሰዓት ከ26 አንድሮች 26 ሰዎች በላይ የተረዱበት የረመዳን አቅራብ የተረዱበት ማህበር እዛ ጎራ ብዬ እኔ ደግሞ የበኩሌን ማድረግ አለብኝ ብዬ ወስኜ እዚህ ቦታ አገኛለሁኝ። እናንተ ደግሞ ከእናንተ የሚጠበቀው አንድ ብር ሳታወጡ ምንም ነገር ሳንቲም ሳታወጡ ለዚህ ለከይርያ በጎ አድራጎት ማህበር ገቢ የምናገኝበትን መንገድ ነው የምነግራችሁ። ከራሴ ነው ይሄንን ማበረከተው። እኔም ይሄን ያደረኩበት ምክንያት አንድ ሰብስክራይብ በአንድ ሰብስክራይብ አንድ ብር ለከይርያ በጎ አድራጎት ማህበር ለማበረከት ቃል ገብቻለሁኝ። በራሴ ፍላጎት ነው ይሄንን የሚያደርኩት። እናም እናንተ ለታላላቅ ዩቲዩበሮች እንዲሁም ቲክቶከሮች ሼር አድርጋችሁት ለምሳሌ የጦይቢ አካውንት ከ35000 በላይ ተከታይ ያላት እዛ እነሱ የሷ ያሉ ሰዎች 35000 ሰው ተከታይ ሰብስክራይብ አደረገ ማለት ለከይርያ በጎ አድራጎት ማህበር 35000 ብር አለን ማለት ነው። እና ይሄንን ደግሞ እስኪ ወደ እሷ እንሄዳለን። የከይርያ በጎ አድራጎት ማህበር ስራ አስኪያጅ እዚህ ትገኛለች፣ መስራችና ስራ አስኪያጅ እዚህ ትገኛለች። ወደ እሷ እንሄድና የምትለንን እንሰማለን። እስኪ ተከታተሉ። እሺ ጀዛኩም አላሁ ኸይር። እንግዲህ እንደነገራችሁ ነው ቤተሰቦቼ ይሄ ወንድማችን ከይርያ በጎ አድራጎት ረዳት እንደሌለውና ከዚህ የበለጠ ረዳት እንዲኖረው በማሰብ ዛሬ ወደኛ ፔጅ ወይም ደግሞ ወደኛ ቢሮ ጎራ ብሏል። ባየው ነገር ደስታም አለ፣ ልብን የሚነካ ነገር አለ። ሰዎች መጥተው ሳይደርሳቸው የመመለስ ነገር ስላለ ኢንሻአላህ እናንተ መርዳት እንኳን ባትችሉ አንድ ሰብስክራይብ አድርጋችሁት ዩቲዩብ ላይ እንዲሁም ደግሞ ቲክቶክ ላይ ፎሎ አድርጋችሁት በእያንዳንዱ በሚያገኘው ሰብስክራይብ የኢትዮጵያ አንዳንድ ብር ቃል ስለገባ በብዛቱ ልክ ገቢ ይኖረናል ማለት ነው። እንደማታሳፍሩኝ ተስፋ አደርጋለሁ። ኢንሻአላህ ሌሎቻችሁም ደግሞ በተቻላችሁ አቅም በዚህ መልኩ እንድታግዙኝ እንድትተባበሩኝ ስል ዛሬ ባክሮት ጠይቃችኋለሁ። ወንድሜ እንድሮኝ በጣም እጅግ አድርጌ ነው የማመሰግነው። ይሄን ይመስላል። አንድ ሰብስክራይብ አንድ የኢትዮጵያ ብር ለኔ ገቢ ያደርጋል። የአህባቢ እየገባችሁ የደውል ምልክቷን ጫን በሏት። አመሰግናለሁ። ደግሞ ሼር አድርጉት። ይሄ ነገር ለብዙ ሰው እንዲደርስ ብዙ ቦታ እንዲደርስ እኔ የፈለገውን ያክል ቢሆን ቃል ገብቻለሁኝ። ምክንያቱም ደስተኛ ሆኜ ይሄንን ነገር ለማድረግ ነው ቃል የገባሁት እና ሼር አድርጉት፣ ሰብስክራይብ አድርጉ። እንወዳችኋለን እና ተከታተሉን። አመሰግናለሁ።